አዘንን ዛሬ ደምቀዘን ዝርክዜ ተባልክ ሰውዬ ማለት አንተ ቀጭላዳ መለስ ያልክ ፍጡር ነህ። ዶሮ ደግሞ ጭላዳው ነው ካንተ መለስ ያለው ጭላዳው አንተ ኳስ ብላንተ ተግማሙብኛል ቆማጣ ሸርሜዳውላ ድሮስ ደሞዝ በልተህ ዛሬ ልትጫወትልኝ ነው እንዴ? ጠምቡላ ጠም አንድ ኳስ ሚችል አይትርፌ ተመሳሳይ ሰዓት ላይ ያጫወቱን እኮ ማን ነው? ምን ያህል ሽት እንደሆንሽ ረስቼው ነበር። ማን በምክንያት ነው ለካ ትርፌ ያለሽ። እኔ እኮ ማን ነው ምን አይነት ቀይ ካርድ ነው ይሄ ደደብ ግን ኢድሪሳ ጋናም ጎይ ደደብ ተጫዋች ምናምን ለማለት እየተዘጋጀው ማን እናንተ ደግሞ ማን ነው ወራዳ ቲም እንዳላችሁ ስለምታውቁ እርግጠኛ ነኝ ቀይ ሲወጣ ልክ እንደ አትሌቲክ ክለብ እንደ ሊዮን ምናምን ጨፈራችሁ። 10 ተጫዋች ብቻ ስለሆነ ማሸነፍ የምትችሉት ጨፈራችሁ እርግጠኛ ነኝ። ግን 10 ተጫዋች ከበቂ በላይ ነው ትርፌን ለመግረፍ ማለት ፈርስት ሃፍ ማን ዩናይትድ በዚህ ቀይ ምክንያት አሸነፈ ምናምን ላይ 1-0 መራ። ፈርስት ሃፍ ኤፍሲ ለማለት እየተዘጋጀው ማለት ቴንማን ኤፍሲ ለማለት እየተዘጋጀው አንቺ ግን ወራዳ ሰውዬ ማን ነው በ10 ተጫዋች ፈርስት ሃፍ እየተለተለፍሽ ነው። ደግሞ የእድል ጎል ምናምን አለ ተበልጠሽ ማለት ሰከንድ ሃፍ ካምባክ ብታረጊ ራሱ ማለት እናቴን ነው የምልሽ ዛሬ 7 ሰዓት ላይ ትረገጫለሽ። እኔ ብዙ ጌሙ ሳያልቅ ማውራት ስለማልፈልግ ነው ትላለ። ገባ አይደል? በደንብ ስለማወራ ማለት ጠብቀኝ፣ እንዳተኛ ተቃጥለ ምላስ ሰንበር ነው ዛሬ ለሊት ምበለው። በሌሊት ርቦኛል። እንሰማለን አንፈርድም። የሆነ ሳምንት ወረወይ በሜዳና በደጋፊሽ ፊት 13ኛ ደቂቃ ላይ ተጫዋች በቀይ ወጥቶልሽ እርስ በርስ ሲቪል ዋር ጀምረው ኤቨርተኖች በራሳቸው ተጫዋች ወጣልሽ አይደለ? ይሄንን ጨዋታ አሸንፎ መውጣት አቃለሽ። አንሽ ቅሌታም ትርፍዬ አሰደምሽ ደጋ ደግሞ ቶፕ ፎር በትሽ ልገቢ አማረሽ 3 ጎል አስቆጠረሽ። ቶፕ ፎር መትሽ ልገቢ አምሮሽ ነበር አምሮሽ እዛው ርቀትሽ ተጠብቂ አስተረኛሽ ወደ ቶፕ ፎር አካ እንዳላይ አረ የምን ተናደሩ ነው? ገና በሌላ ቪዲዮ መጣለሁ። ይሄ እኮ ገና ሼር ኮፒሊንግ አድርሰለት ጨቋራን ነው መልጠል አለቀ። አንተ እኔን ቡድን ለመተቸት አቅምህን ታሳያለህ። ተለጣፊ ኤፍሲ ብቅ ጥልቅ ኤፍሲ ይመለስልሃል። ጠብቀኝ። ብዙ ጊዜ ቀድሜ ቪዲዮ ሰርቼ አልሳካ ብሎኛል የተወሰነ ጊዜ። ዛሬ ግን በጣም እርግጠኛ ነበርኩኝ። ቪዲዮን ሰራው ተኛው ምን አሁን ድንገት ለሽንት ስነሳ እንደበዛው አልቋል እና ኤቨርተን የሚያገባ መስሎኝ ሰከንድ ሃፍ ላይ ከገባ በኋላ ሌላ ቪዲዮ ሰራለው ብዬ ነበር። እሱ ባለመሆኑ ይቅርታ ልጠይቃችሁ ነው አሁን ይሄን ቪዲዮ የምሰራው። ቀድሜ ማውራት አልነበረብኝም። ኤቨርተን ብዙ ያገባል ብዬ አስቤ ነበር፣ እሱ አልሆነም። ይቅርታ። ከዚህ በኋላ ቪዲዮ ቀድሜ አልሰራም፣ ተጸጽቻለሁ። እግዚኦ ምን አይነት ውርደት ነው? አንተ ወራዴ ማንቸስተር ደጋፊ ናውጣ። አረ ውርደት በ10 ተጫዋች ገና 9 ደቂቃ ባልሞላ ልጆች ወጥቶ ወይኔ ውርደት። ይሄም ክለብ አሁን ፕሪሚየር ሊግ ውስጥ ይጮታል። ይሄም ክለብ አረ መውረድ አለበት። ሌስተር መምጣት አለበት። ነገር አሁኑን ወርዶ ሌስተር መምጣት አለበት። ምን አይነት ወራዳ ቲም ነው? በመድኃኒዓለም ስም አንተም ታወራለውን ከኔ ጋር አንተም የማንቸስተር ደጋፊ እግዚኦ። አረ ምን አይነት ወራዳ ቲም ነው? ወይኔ በ10 ተጫዋች 90 ደቂቃ ሙሉ ይችላል። ኤቨርተን ይችላል። ዴቪድ ሞይስ ይችላል። አቤት ውርደት፣ አቤት ቅሌት። ለዚህ ነው በሬን ያረድኩት። ለዚህ ነው ትንሽ አናሳዝናችሁ።
ተመኘሁ።